ሰላም ወደ ቻናሌ ተከታተልቲ እንደምናላችሁ ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። እንግዲህ ሰላም እንዳለው እናንተም ሰላም እንድትሆኑ ታጋለይ። ዛሬ ደግሞ ለየት ያለ ፕሮግራም ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ቤተሰብ እንድትሆኑልኝ በትህትና ጠይቃለሁ። እዚህ ጋር ብዙ ጊዜ ማለት ድዋይ ያለሽ ታውቃለህ፣ የትሬን ቦታ ነው። በጣም ነው የሚያምረው ማለት ነው። ሶ ምንድነው አንዳንድ ያው እና እዚህ ጋር ደግሞ ማለት ነው እቺ ራዌና የምትባለው ብዙ የእሷን ታሪክ ሰምታችሁ ትሆናላችሁ። ብዙ ኢማራት ውስጥ ብዙ ተደርጋለች እና በጣም ቪዲዮ ይዞ እስከሚያስፈራት ድረስ ምናምን በጣም የተሰቃየችው እና በዚህ ሱቋን ትታ በጣም እየሸጠች ነበረ በዛን ጊዜ ላይ እና ብዙ ብር በልቶኛል ምናምን እያለች ተዋተላት ነበረ ማለት ነው በዱባይ ህዝብ ሀያት። አሁን ደግሞ የራሷን ሱቅ ከፍታ እጅግ በጣም ደስ ይብሎኛል ማለት ነው። ምክንያቱም ጠንከራ ከሰራ ሌላም ይከፈታል ማለት ነው እና በጣም ደስ ብሎኛል። እንደሷ ያለ ጀግና ደግሞ ያን ይፍጠርላት እንላለን። ምክንያቱም ሁሌ አንድ መኖር አልቻለም እና ስለዚህ ጥሩ ጀግና ልጅ ናት የሆነት እኔ ያደነኳት እውነት። አሁን ደግሞ የራሷን ሱቅ ከፈተች ማለት ነው እና በጣም ደስ ይላል ማለት ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በአንዳንድ ጠንክረን ከሰራን ያው ሌላ ይከፈታል ብዬ አስባለሁ። ጠንክረ ከሰራ ማይታለፍ ነገር የለም። የሆነ ነገር ጨንቀን ይችላል ግን ያን ታለን ጋር አርፈክ የራስን ነገሮች እንደምትሰራ የራሱን ነገሮች እንደምታዝ ደግሞ ተስፋ አደርጋለሁ ማለት ነው እና ለሁላችንም ለምንድነው ጠንክረን መስራት እንዳለብን የሆነ ነገር አሁን ዩቲዩብ ያዘው ዩቲዩብ ራሱ ጠንክረን ብንሰራ ቤት ነገር ጠንክረን ብንሰራ የበለጠ እንደምንሰራ ነው የታዘኩት ማለት ነው እና ስለዚህ አንድ ሰው ጠንክሮ ከሰራ ምንም የማይለወጥ ነገር የለም ብዬ ነው ማስበው በእኔ በኩል ማለት ነው እና እስኪ የእናንተ አስተያየትስ ምን ይሆናል? ብዙዎቹ ከሰራ ማንንም እግዚአብሔር ይጨመረው አሁን እየሰራ ስትሄድ ነው ሁሉ ነገርም እየተማርክ የምትሄደው። ምክንያቱም አንድ ነገር ተራ ብለህ ካልሞከርከው አትሰራ ማለት ነው እና እስኪ እኔ ማባረታቱኝ ማለት ነው። እዚህ ድረስ ቀን ተከፋትኝ እንዴ ደግሞ የተለያየ ማረሽ ሆነች ነው መጣለው ሶ እናንተ ወረብ ተመታረግበት ማለት ነው። በቅርቡ ደግሞ ያ እንደ ሽሮ በርበሬዎች ይጀምራሉ ብዬ አስባለሁ እንደ እግዚአብሔር ፍቃድ። ሶ እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ አሳድጉኝ። በዚህኛ በቲክቶክ ማስታወቃለሁ። ያው በቅርቡ ሲመጣ ብዙ ነገር ያመጣሉ ማለት ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ኦኬ እና ስለዚህ ሰብስክራይብ አድርጉልኝ እና ያው እኔም በራሴ እመጣለሁ ብዬ አስባለሁ። ስለዚህ አንድ ሰው ምናምን ይቀራኝ ከዛ ፍንሻ አድርጌ ራሴ የሆነ ነገር መጀመር ስለምፈልግ ከሆነ እዚህ ይሆናል፣ ካልሆነ ደግሞ አገሬ ላይ በአዲስ ነገር እመጣችኋለሁ። ሶ ላይክ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ ማለት ነው። ሶ አንዳንድ ቦታዎች ዘና የሚል ቦታዎች ያሳየቻቸዋለሁ። ያው ይሄንን ስሙ ጠፋብኝ የእውነት ስሙ ጠፋብኝና ይሄንን የዱባይ ነው። ዱባይ ውስጥ ሆኖ ግን መጨረሻ ቦታ ላይ ነው ከወደ ፊት ወደዚህ ያለው ስሙ ጠፋብኝ የእውነት። ትልቁ መጫወቻ ያለው እና እዛ ነው ማለት ነው። ካወቃችሁ ጻፉልኝ፣ እዚህ ሄዳችሁ የምታውቁ ማለት ነው። እኔ ሁሌም አይደለም ይሄ ባይዘው ዊኪንግ ቱ ዊክ ዋን ዊክ ምናምን ነው። በጣም ረጅም ሰዓት ነው የሚጫወተው። እንግዲህ ሻወር አትወጣም ከዛ ውስጥ እና በጣም ደስ የሚል ቦታ ነው ማለት ነው እና ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በጣም የምወዳችሁ ያው ራቢያ ደግሞ እንኳን ደስ አለሽ አሏት፣ ኮንግራ በሏት ማለት ነው። ጠንካራ ሴት ሳይ እናባረታታ ማለት ነው። ቦሎች ባይ ወዳችኋለሁ። መልካም ጊዜ